በአሁኑ ወቅት የተሰሙ ሁለት ሰበር ዜናዎች አሉ። እነሱን ወደ እናንተ አቀርባለሁ። የመጀመሪያው እንግዲህ አሜሪካን ይመለከታል። በአሜሪካን ሀገር ውስጥ የምትገኘው ሎስ አንጀለስ ከተማ በአሁኑ ወቅት እንግዲህ እጅግ በጣም ከባድ የሆነ ነውጥን እያስተናገረች ነው። ይህም እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ያጸደቁት የኢሚግሬሽን ሎ ነው። በህገወጥ መልኩ ወደ ሀገር ውስጥ ገብተዋል በሚባሉ ሰዎች ላይ እርምጃ የሚወስዱት ማለትም እነሱን ይዘው ዲፖርት የሚያደርጉት የአይስ ኤጀንቶች የሚወስዱት እርምጃ ላይ ሰው ባለመስማማቱ እንግዲህ ይህ ነውጥ ሊነሳ ችሏል። ይህንንም ከባድ የሆነ ነውጥ ለማረጋጋት ወደ 2000 የሚጠጉ የናሽናል ጋርዶች እንግዲህ በሎስ አንጀለስ ተሰማርተዋል። ዶናልድ ትራምፕም እንደተናገሩት ይህ ነውጥ የማይረግብ ከሆነ ዋና ወታደሮች ማለትም መሪኖችን ወደዛ አስገባለሁ ብለው ተናግረዋል። የአሜሪካ መከላከያ ሚኒስትር ፒት ኤግዛም እንደተናገሩት ይህ ነገር የማይረግብ ከሆነ ወደ 2000 የሚጠጉ ዩኤስ መሪኖች ወደዛ ሀገር ይላካሉ ብለው ተናግረዋል። በአሁኑ ወቅትም እንደተነገረው ከሆነ ይህ ተቃውሞ ወደ ኒውዮርክም የደረሰ ሲሆን በኒውዮርክ ከተማን በተደረገ ተቃውሞ እንግዲህ እስካሁን ድረስ ወደ 17 የሚጠጉ ሰዎች ታስረዋል ተብሎ የተነገረ ይገኛል። ሁለተኛው ዜና ደግሞ ግድያና አሳሲኔሽን ይመለከታል። እኚህ ከኋላ የምትመለከቷቸው እንግዲህ በኮሎምቢያ የሚገኙ እጅግ በጣም ታዋቂ ፖለቲከኛ ናቸው። እሳቸውም በቅርቡ የኮሎምቢያ ፕሬዝዳንት ለመሆን እጩ ለመሆን የሚወዳደሩ ሰው ነበሩ። በዛሬው ዕለት ማለትም በማህበረሰቡ መሃል ሆነው እንግዲህ የምርጫ ቅስቀሳ በሚያደርጉበት ወቅት ድንገት ከእሳቸው አጠገብ በመቆም ሲከታተላቸው የነበረው ግለሰብ እንግዲህ ሽጉጥ በማውጣት 3 ጊዜ ሊመታቸው ችሏል። የግድያ ሙከራውም ሲደረግ የሚያሳየው ቪዲዮ በአሁኑ ወቅት ወጥቷል። እዚህ ማሳየት ስለማልችል ነው። እጅግ በጣም ትንሽ ከበድ የሚል ቪዲዮ ነው። እንደምትመለከቱ እንግዲህ ቀጥታ ካጠገባቸው የነበረ ሰው ነው ጭንቅላታቸውን በሽጉጥ የመታቸው ማለት ነው። ይህንም የግድያ ሙከራ የፈጸመው ሰው እንግዲህ ካጠገባቸው ነበር የቆመው። ይህ ግለሰብ ነው። 3 ሰው ነበር መሃላቸው የነበረው ማለት ነው። በአሁኑ ወቅት እኚህ ፖለቲከኛ እጅግ በጣም ከባድ የሆነ ጉዳትን አስተናግደዋል። ጭንቅላታቸው ላይ የተመቱትና የሚተርፉ አይመስልም። ሆኖም ግን ይህንን ግድያ ሙከራ የፈጸመው ሰው ተይዟል። ይህንን ቪዲዮ መመልከት ከፈለጋችሁ እንግዲህ ቴሌግራም ላይ ፖስት አደርግላችኋለሁ። ትንሽ ለማየት የሚከብድ ቪዲዮ ነው። መልካም ቀን ይሁንላችሁ። ብሩክ ነኝ። አዲስ ነገር ካለ መለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። መልካም ጊዜ